ሰላም የዘጠና ቀናት የዲጂታል ማርኬቲንግ ቻሌንጃችን አራተኛ ቀን ላይ ደርሰናል። ትናንት ታዳሚዎቻችንን በቡድን መክፈል ወይም ኦዲየንስ ሴግመንቴሽን አይተን ነበር። ዛሬ ደግሞ ስለ ባየር ፐርሶና ወይም ትክክለኛውን ደንበኛችንን በምናብ ስቅሎ ማወቅ እናያለን። ባየር ፐርሶና ማለት ምርታችንን የሚገዛልንን አንድ ሰው በአእምሯችን መፍጠርና ፍላጎቱን ማወቅ ማለት ነው። ለምሳሌ የሶሎ ባግ ዋና ደንበኛ የሆነችውን ሰላምን እንውሰድ። ሰላም የ26 ዓመት ወጣት ናት። አዲስ አበባ ትኖራለች እና ጥራት ያላቸው በእጅ የተሰሩ ቦርሳዎችን ትወዳለች። ይህንን ስናውቅ ማስታወቂያችንን ለሰላም ብቻ እንደምናወራ አድርገን እንሰራዋለን። ይህም ሽያጫችንን ይጨምራል። እናንተስ የደንበኛችሁን ማንነት በግልጽ አስባችሁታል? ኮሜንት ላይ ጻፉልኝ። ቪዲዮ ከተመቻችሁ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ነገ እንገናኝ።